የውድድርን የሕስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት በኸይር ተሽቀዳደሙ። የምታሐስደው በኸይር ሥራ ነው። እሱ መስጊድ ሠራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ፣ ተሽቀዳደሙ ነው። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠውን እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነቢዩ عليه الصلاة والسلام لا حسد إلا في اثنتين لولت نجر بيون انجي حسد يلم يلال عند سو الله بر ستوت سيبتن كايهو رست أننان بتن إيه تشالالا ألم عنده علم الله ستو قرآن ستو سياقرا سيستمر أيهو ندسو ست أننان نست إيه مين مسجن على النبي عليه الصلاة والسلام من نشاو حسد خير نبر وددر نبر الله يسول جو تسمى فتري فلي لمثل هذا فليعمل العاملون فليتنافس المتنافسون فككر وددر روج عندي جمر نبر نيا قلب ሰው ማጥፊያ ያደርጋል። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታል። የመጀመሪያ ሕስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሕስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር አም يحسدون الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ ወረፈዕና بعضكم فوق بعض درجات አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠው? ለምን ሀብት ሰጠው? ለምን ዒልም ሰጠው? ፍልሚያ ከአላህ ጋር